ሰላም ውድ ተመልካቾቼ እንኳን በሰላም መጣችሁ ወደ እኔ ቻናል። የዛሬ እንጀራዬ ከጤፍና ከገብስ የተዘጋጀ ነው። እንደዚህ አይኑ ያማረ ለስላሳ በጣም ቆንጆ እንጀራ ነው። እንዲሁም ደግሞ እንጀራ ለሳምንታትና ለወራት ሳይበላሽ እኔ የማቆይበትን ዘዴ በዚህ ቪዲዮ መጨረሻ ላይ ይዤላችሁ ቀርብ ያለው አብራችሁን ቆዩ። እሺ የምናቦካበት እቃ ላይ በማሽንም በእጅም ለውጥ የለውም። ግማሽ ሊትር የሊጥ እርሾ ነው የምጠቀመው እኔ። ሊጡ እርሾ ከፍሪጅ ቀጥታ እናድርገው። ከዚህ በፊትም ነግሬያችኋለሁ፣ ቶሎ አይቦካውም። ስለዚህ ደጅ መቆየት አለበት መጀመሪያ እና አለቅልቀን ይሄንን ውሃ ደግሞ ለብ ያለ ቀዝቃዛ በጣም ከሆነ አሁንም ክረምት ስለሆነ ላያቦካው ይችላል እና ለብ ያለ ውሃ እንጨምራለን። ዛሬ ውጪ ሀገር የሚበቅለውን ጤፍ ነው የምንጠቀመው እና ነጭ ጤፍ 1 ኪሎ። ከዛ በእጃችን ወይ በማሽን አሁንም ትንሽ ለብ ያለ ውሃ ቅዝቃዜውን ለቀቅ ያደረገ አድርገን እናሸዋለን። ሊጡ በእጅ ተቦካ በማሽን እንጀራው ላይ የሚያመጣው ለውጥ የለውም። እዚህ ጋር አብሽ ለምትፈልጉ ሰዎች የተፈጨ ተቆልቶ የተፈጨ ግማሽ የሻይ ማንኪያ አብሽ ማድረግ ትችላላችሁ። ዱቄቱ በጣም ደቃቅ ከመሆኑ የተነሳ እንደዚህ ከተአሸ በኋላ ክሬም ነው የሚመስለው እና ካቦካም በኋላ ያው የምናስቀምጥበት እቃ ላይ እንገለብጠዋለን። ከዛ ያቦካንበትን ሳህን አለቃልቀን ውሃ ከላይ እናደርጋለን። ከዛ ከድነን ቅዝቃዜ የሌለበት ቦታ ላይ 2 ቀን እናቆየዋለን። 2 ሌሊት ካደረ በኋላ ውሃው እንደዚህ በደንብ ቅርር ብሏል እና እሱን እንደፈዋለን በደንብ አለቃልቀን። ከዛ ትንሽ ውሃ እንጨምርና ትንሽ ቀጠን ነገር እናደርገዋለን አብሲት ለመስራት እንዲያመች። አሁን አብሲት እናዘጋጃለን። ለአብሲት 300 ሚሊ ሊትር ውሃን የተጠቀምኩት እኔ ወይንም ደግሞ 1 ኩባያ ተኩል። በኢትዮጵያ ሻይ ብርጭቆ 1 ነው እና በሱ 1 ተኩል ከ1 ኩባያ ጋር እኩል ነው እሱ እና አብሲት እንሰራለን ከሊጣችን ቀንሰን። አብሲት ስንሰራ ብዙ ጊዜ ውሃው በደንብ መንተክተክ ሳይጀምር ብንጨምረው እንዳይጓጉል ይረዳናል። እና አብሲቱን ለ1 ደቂቃ ነው የማንተከትከው። ከዛ እንዲቀዘቅዝ እናስቀምጠዋለን። ከላይ ውሃ እንደዚህ ቀዝቃዛ እናርከፈክፍበታለን ስልባቦት እንዳይሰራ። እና እሱ እስኪቀዘቅዝ ደግሞ የምናጎበጉብበትን እናዘጋጃለን። ጤፉን ምንድነው ገብሱን ከጤፉ ጋር አላቦካሁትም እኔ። ብዙ መብካት አይፈልግም ገብስ እና እኔ እንደ ማጎብጎቢያ ነው የምጠቀምበት። እዚህ ጋር የምታዩት 1 ኩባያ ነው፣ ግን በኋላ ላይ በብዛቱ ታዩታላችሁ። 2 ነው ያደረኩት ስላነሰ እና ውሃ ከስር አድርገን ዱቄት ከስር እንዳይቀርብን ስናሸው ውሃ አድርገን እናሸዋለን። እዚህ ጋር ደግሞ ማጎብጎቢያውን ከአብሲቱ በኋላ ማድረግ ትችላላችሁ። መቀያየሩ የሚያመጣው ምንም ለውጥ የለውም። እኔ በማሽን ስለማሸው ለማሸት እንዲያመቸኝና 10 ላለማገላበጥ ነው መጀመሪያ የማረገው።
እና ሊጡን እንከትና አብሲቱንም እንጨምራለን። ከዛ አንድ ላይ ለ1-2 ደቂቃ እንመታዋለን። ከመታነው በኋላ ውሃ አድርገን አሁንም ትንሽ ለብ ያለ እናቀጥነዋለን በምንፈልገው መጠን። ከዛ ወደ ማብኪያችን እቃ ገልብጠን ኩፍ እንዲል ለ1-2 ሰዓት እናስቀምጠዋለን። በደንብ ኩፍ ቢል 3-4 ሰዓት ከቻላችሁ፣ ካልቸኮላችሁ ኩፍ ቢል ቆንጆ ነው። ለምን ከጀርባው ይቀላል አንዳንድ ጊዜ ቶሎ አብሲት አድርገን ቶሎ ከጋገር ነውና አቆዩት በተቻላችሁ መጠን። ውሃ ቢያቀርም ችግር የለውም። ይሄ ከ2 ሰዓት በኋላ ነው። ከዛ እንደዚህ ማሰል አድርገን አረፋውን ሳናደርግ ወደ መጋገሪያ ጆጋችን እንቀዳለን። መግቢያ ላይ እንደተናገርኩት እንጀራውን ከጋገርን በኋላ ለረጅም ጊዜ ምንም ሳይሆን እንዴት ፍሬሽ እንደሆነ እኔ እንደማቆይ መጨረሻ ላይ የዚህ ቪዲዮ መጨረሻ ላይ ያሳያችኋለሁ። ምጣዱን እንደ ሁል ጊዜው መጀመሪያ ላይ 400 ላይ አድርገን እናሰማውና ከሰማ በኋላ ላይት ፍላሽ ማድረግ ሲጀምር እናወርደዋለን። ወደ ይሄንን የጋገርኩት እኔ 385 ላይ ነው ኦል ዘ ዌይ ማለት ነው። አልቀያየርኩትም። 385 ላይ ነው ያደረኩትና እንጀራው እንደዚህ በጣም ቆንጆ ሆኖ ነው የወጣው። አይኑም ያምራል እና በጣምም ለስላሳ ነው። ቆንጆ ነው። እሳቱ በጣም ከጋለ ከጀርባው ይቀላል እንጀራው እና አይንም ከስር የሚያወጣው እንደዛ ሲሆን ነው። በጣም ሲግል ነው ከመጠን በላይ እና እንደምታዩት እንደዚህ አይኑ ጭፍፍ ያለ፣ የግድ ትልልቅ አይን መሆን የለበትም። እንደዛ የሚሆነው በጣም ሳይቦካ ሲቀር ነው ብዙ ጊዜ እና ወይ ደግሞ ምጣዱ ከመጠን በላይ ካጋል ነውም እንደዛ ይሆናል። ግን ቆንጆ እንጀራ አይወጣውም፣ ከጀርባው ይቃጠላል። ይሄን እንጀራ አውጥቼ ላሳያችሁና ከዛ እንዴት እንጀራ ሳይበላሽ እንደማቆይ ወደሚያሳየው ቪዲዮ እንገባለን። በጤፍ ብቻ ደግሞ እንጀራ ለምትፈልጉ ሰዎች ከዚህ በፊት የሰራሁት በጣም ቆንጆ ቪዲዮ ያለ ቻናሌ ውስጥ ገብታችሁ ተመልከቱ። ጤፍ ለማታገኙም ደግሞ ያለ ጤፍ የተሰራ ሌላ አይነት እንጀራ አለ። ግቡና ቻናሌ ውስጥ መመልከት ትችላላችሁ። አሁን ጨርሻለሁ። እንጀራው ይሄው በጣም ቆንጆና ለስላሳ ነው። ከጀርባውም አልተቀጠለም። እኔ እንግዲህ እንጀራ ለማቆየት የምጠቀምበት ማሽን የፉድ ቫኪዩም ሲለር ነው። ስለዚህ ቫኪዩም ሲለር ለብቻው ቪዲዮ ሰርቻለሁ። ከመጀመሪያ እስከ መጨረሻ አጠቃቀሙን ከየት መግዛት እንደምንችል እና የተለያየ ምግቦች እያሸግኩኝ የሰራሁት ቪዲዮ አለ። ለወጥ፣ ለፍራፍሬ፣ አትክልት፣ ስጋ ዱቄቶች ለረጅም ጊዜ እስከ አመታት ሁሉ ዱቄትን ለማቆየት ይጠቅመናል እና ገብታችሁ ቻናሌ ውስጥ ተመልከቱ። ሊንክም እዚህ ጋር አስገባላችኋለሁ። እና አሁን እንጀራውን እንግዲህ እኔ እንደዚህ ቆርጥና ለአንድ ጊዜ የሚሆነኝን ነው ማሽገውና ብዙ ከሆነ የምትፈልጉት በአንድ ጊዜ የምትጠቀሙት ላስቲኩ እንደዚህ ረዘም አድርጋችሁ መቁረጥ ነው እና እንደዚህ የምትፈልጉትን መጠን ስባችሁ ላስቲኩን እናሽግና እንቆርጠዋለን። ማሽኑ ራሱ መቁረጫ አለው። ከዛ 3 እያደረኩኝ ነው። 3 ቁርጥ ነው ማሽገው። ከቻላችሁ ጓንት ተጠቀሙ። ምንም አይነት ንክኪ ባክቴሪያ ምናምን እንዳይገባበት ውስጡ እንዳይበላሽ ማለት ነው። እና አየር ስለማያስገባ ይሄ ማሽን አየሩን ስቦ ነው የሚያሽገውና ለዛ ነው ረጅም ጊዜ የሚቆየው። እንደዚህ አድርገን ድራይና ዌት ሲል አለው ይሄ ማሽን። ዌት ነው የምናደርገው፣ ይሄ ለስላሳ ስለሆነ እንዳይጨመድድ። ከዛ አረንጓዴው ቫኪዩም ነው የሚያደርገውና አየሩን አውጥቶ ቀዩ ሲበራ ሲል እያደረገ ነው። ልክ ፍላሹ ሲጠፋ ሬዲ ነው፣ እናወጣዋለን። እንደዚህ ፍሪጅ ውስጥም ቦታ ሳይዝ ብዙ ማስቀመጥ እንችላለን። ለረጅም ጊዜ
ለወራትን ቢቀመጥ ፍሪጅ ውስጥ ምንም አይሆንም። እንጀራው ብዙ ጊዜ መቆየት ይችላል። እጅ ካረግነው ደግሞ ለማሞቅም በኋላ ማይክሮዌቭ አያስፈልገንም ለስላሳ እንደሆነ ስለሚቆይ ማለት ነው። እና ላስቲኩን እንደዚህ ጠርዙ ላይ ያሸግነው ላይ ጠጋ ብለን በደንብ እንቆርጠዋለን ላለማባከን። ላስቲኩ ለብቻው ስለሚሸጥ ድጋሚ ለሌላ ነገር ለማሸግ ለመጠቀም ከፈለግን እንደዚህ ቆርጠን እንጀራው እንግዲህ አሁን የተጨማደደ ይመስላል አይደለ? ስታወጡት እንደነበረ ልክ ትኩስ እንደነበረ ነው የሚሆነው። ይኸው እንደምታዩት እንግዲህ እንጀራው ምንም ነገር አልሆነም፣ አልተቆራረሰም፣ ምንም አልሆነም እና ልክ እንደዚህ እንደሆነ ነው የሚቆየው። እና ገብታችሁ ሙሉ ቪዲዮን ተከታተሉ። ስለዚህ ማሽን ጠቅሟችኋል ብዬ ተስፋ አረጋለሁ። ይሄ ቪዲዮ እንግዲህ እንጀራውን ሞክሩትና ከወደዳችሁት ላይክ፣ ኮሜንት እና ሼር አድርጉ። አዲስ የሆናችሁ ለቻናሌ ደግሞ ሰብስክራይብ ማድረግ አትርሱ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ።